ግጥም አድርገህ በርህን ዘግተህ እጅህ ጉጥ እስኪያወጣ ድረስ ብትሰግድ፣ ግንባርህ ምልክት እስኪያወጣ ድረስ ብትሰግድ፣ ስትወጣ አንተው ነህ። ሰዎች በተለያየ መንገድ ራሳቸውን ለይተው በቃ ይሄ ስጋ ሲያስቸግራቸው ዓለምም ሲፈትናቸው በዚህ ዓለም ውስጥ የእግዚአብሔር መሆን አይቻልም ይሉና ደግሞ ዓለምን ተሸክመው ወደ ሆነ ቦታ ይገባሉ። ሰው እኮ ከዓለም ተለየው የሚለው ዓለምን ተሸክሟት ነው። እዚህ ውስጥ ይዟት ራሷን አዝሎ በልቡም በምናምን እሷን ተሸክሞ ይገባል። ደግሞ የሞካከረውና ራሱን ካከሳም በኋላ ራሱን ከጀለጠም በኋላ አንዳንዱ ደረቱን ይደቃል፣ አንዳንዱ በሰንሰለትም ራሱን ይገርፋል፣ አንዳንዱ እዛ ውስጥ በቃ ይሄ እንትን እስኪል ድረስ እየቆጠረ ዥው ያለ ይወድቃል፣ ይነሳል። ይሞክረውና ስጋ እንደቀድሞ መሆን ሲቀር ይላል፣ ተስፋ ይቆርጣል። ይኸውላችሁ ስጋ ቢጠበስ ስጋ ነው፣ ቢቀቀል ስጋ ነው፣ ቢዘለዘል ስጋ ነው። ስጋ ነው፣ በቃ ስጋ ነው። ስጋ የእግዚአብሔርን ሕግ አይፈጽምም፣ በጭራሽ አይችልም። ልንገርህ ጳውሎስ ሮሜ 8 ቁጥር 3 ላይ ያለውን ላስታውሳችሁ። ይኸውላችሁ ከስጋ የተነሳ ለሕግ ስላልተቻለዋል። ምን ማለት ነው? ከስጋ የተነሳ ሕግን ለመጠበቅ ስላልተቻለው በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት አንድ ልጁን ልኮ አደረገዋል። ይሄ ስጋ የእግዚአብሔር ልጅ ባይመጣለት፣ ክርስቶስ በመስቀል ላይ ባይሰቀል፣ የሁላችንን በደል ተሸክሞ ባይቸነከር፣ እርሱ በጽድቅ አባቱን ደስ አሰኝቶ እኛን ወክሎ ባይኖር ይሄ ስጋ የእግዚአብሔር ሊሆን አይችልም። ሮሜ ምዕራፍ 8 ቁጥር 7 ላይ ስጋ ለእግዚአብሔር ሕግ አይገዛም መገዛትም ተስኖታልና ይላል። መገዛት አቅቶታል ማለት ነው። በሌላ ቋንቋ መገዛት አቅቶታል። ስለዚህ የእግዚአብሔር ልጅ መጣ፣ በኃጢአተኛ ስጋ ምሳሌ ተገለጠ፣ ግን ኃጢአት ሳይኖርበት በምስሉ እንደ ሰው ተገኝቶ ራሱን አዋረደ፣ ለሞት ያውም ለመስቀል ሞት የታዘዘ ሆነ፣ ስለኛ ራሱን አሳልፎ ሰጠ፣ እግዚአብሔር የሚፈልገውን የጽድቅ ጥያቄ መለሰ። ስለዚህ የኃጢአት ደሞዝ የሆነውን ያለ ኃጢአቱ ተቀበለና እኛ ኃጢአተኞች በሱ ሞት ሕያዋን ሆነን እግዚአብሔር ከጨለማው ስልጣን በእርሱ በኩል አዳነን። ክብር ለስሙ ይሁን ወገኖቼ፣ ምስጋና ይድረሰው። እግዚአብሔር ይባረክ። እግዚአብሔር ይሄንን አደረገልን። ይሄ ደግሞ በራልን። የእግዚአብሔር ቸርነት ሰውን መውደዱ በራልን ነው የሚለው። ይሄ ተገለጠልን። ይሄ ሲገለጥልን ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ አዳነን። አያችሁ፣ ሰው ሁሉ ከዚህ ከንቱ ዓለም የሚያመልጠው ይሄ ሲበራለት ነው። ይሄ ይብራ ለምድራችን። ለብዙ ሰዎች ይሄ ይብራ። በትግል የእግዚአብሔር መሆን ላቃታቸው ይሄ